ናችሁ አላችሁ? አዲስ ጀማሪ ነኝ። ላይክ ሰብስክራይብ አድርጉኝ እና ኦንላይን ላይቭ ላይ ቁጭ ብላችሁ እንዴት አድርጋችሁ ገንዘብ መስራት ከፈለጋችሁ ይሄን አፕሊኬሽን ተጠቀሙ። በጣም አሪፍ አፕሊኬሽን ነው። ይሄ ሁሉ ማለት ነው። ይሄ ሁሉ እሱ ነው። በጣም ይከፍላል። ለምሳሌ ኢትዮጵያ ምን ቁጭ ብሎ የሚሰሩ ሰዎቹ ላሳያችሁ። እስኪ እዚህ ላይ ኢትዮጵያ ምን እንፈልጋለን? እዚህ ላይ ኢትዮጵያ አያችሁ። ይሄ ሁሉ ሰው ማለት ነው ኢትዮጵያ ቁጭ ብሎ የሚሰሩ ሰዎች ናቸው። በጣም ይከፍላል። ተጠቅሞ እኔ ማይቻለሁ። ይኸውልኝ፣ ይሄ ሁሉ የኢትዮጵያ ሰው ነው። ይሄ ሁሉ ኢትዮጵያዊ ነው። ኢትዮጵያ ውስጥ ቁጭ ብሎ የሚሰሩ ሰው ነው። አያችሁ፣ በጣም ይከፍላል። በጣም ማለት ነው፣ በጣም ይከፍላል። በጣም ይከፍላል። እና ሰርታችሁ ስታወጡ ጊዜ ደግሞ ንግድ ባንክ አለ፣ አዋሽ ባንክ አለ፣ በቃ ብዙ ነገር የኢትዮጵያ አካውንት አለ። በጣም ይከፍላል። ተጠቀሙ። እኔ ከዚህ በፊት ሰርቼ አውጥቼ አይቻለሁ። በጣም አሪፍ አፕሊኬሽን ነው። ይሄ ሁሉ ኢትዮጵያዊ ነው። ኢትዮጵያ ውስጥ ቁጭ ብሎ የሚሰሩ ሰው ነው። ወላሂ በዳታ ማለት ነው። ዳታ ሞልቶ ነው የሚሰሩ። ይኸውልኝ፣ ይሄ ሁሉ ኢትዮጵያ ብቻ ነው። ወላሂ ስሩ። በጣም ይከፍላል። አያችሁ፣ ይሄ ሁሉ ኢትዮጵያ ሰው ነው። ወላሂ በጣም ይከፍላል። በጣም ማለት ነው። አያችሁ፣ አሁን ለአንድ ሰዓት ማለት ነው ላይቭ ላይ ቁጭ ካላችሁ 2000 ይሰጣል። ወንበር ላይ ቁጭ ካላችሁ 800 ይሰጣል። እንደገናም ደግሞ የሰው ቤት ሄዳችሁ ወንበር ላይ ቁጭ ስትሉ ማለት ነው በጣም ይሰጣል ማለት ነው። አያችሁ፣ ይሄ ሁሉ ማለት ነው። አያችሁ፣ ቆይ ነክቼ ላስገባ ገብቼ ነው። ዋይፋይ ደግሞ ደካማ ነው። ዋይፋይ ደካማ ስለሆነ አያሳይም። አያችሁ፣ እንዴት እንደሚሰጡ አያችሁ። ይሄ ማለት ነው። 4000 ምናምን የሚለው ይሄ ማለት ነው ገንዘብ ነው። ይሄ 360 የሚለውን ገንዘብ ይሄም እንደዚህ ነው ማለት ነው። አሁን ይሄ ጊፍት ነው። ጊፍት እየሰጣችሁ ነው እና ተጠቀሙ። ወላሂ በጣም አሪፍ ነው። በጣም ይከፍላል። መስራት ከፈለጋችሁ ደግሞ ከስር ስልክ ቁጥሬን አስቀምጣለሁ። እንዴት አድርጋችሁ የምትሰሩ አሳይቻ ለእናንተ እነግራለሁ እና ተጠቀሙ። በጣም አሪፍ ነው። አያችሁ፣ ይሄ ሁሉ ኢትዮጵያ ውስጥ ቁጭ ብሎ የሚሰሩ እስቲ አያችሁ፣ ይሄ ሁሉ ማለት ነው። ይሄ ሁሉ ሰው ሰጡን። ይሄም ማለት ነው 60 89 95 ምናምን ይሄ ሁሉ ማለት ነው ገንዘብ ነው። ተጠቀሙ። አሁን በኋላ ቦታ ሂጄ ላሳያችሁ። ቆይ ባዶ ቦታ ካዩ ማለት ነው ወጣለች እቺ አሁን ማለት ነው። ሴቶቹ ይሄ ቢጫ ወንበር ማለት ነው እዚህ ላይ ቁጭ ካላችሁ ማለት ነው 1 ሰዓት 800 ይሰጣል ማለት ነው። እና ሁሉ የኢትዮጵያ ህዝብ ነው ይሄ ሁሉ ማለት ነው። ኢትዮጵያ ቁጭ ብሎ በተለይ አረብ ሀገር የምትኖሩ ሰዎች ማለት ነው ዋይፋይ ነፃ ስለሆነ ተጠቅሙ። በጣም ነው የምታገኙ። እኔ አይቻለሁ ከዚህ በፊት አውጥቼ ማለት ነው። ወላሂ በጣም አያችሁ፣ ወላሂ ማለት ነው። አንዲት ልጅቷ ማለት ነው በቀን ማለት ትላለች 15,000 በላይ ነው የማገኘው ትላለች ከዚህ ላይ ማለት ነው። ተጠቀሙ። በጣም ነው የሚሰጠው። በጣም ማለት ነው።
አያችሁ አያችሁ፣ ይሄ ሁሉ ኢትዮጵያ ውስጥ ቁጭ ብለው የሚሰሩ ሰዎች ናቸው። አያችሁ ወላሂ አረብ ሀገር የምትኖሩ ሰዎች ተጠቅሙ። እንደውም 1000 ቢሆን ራሱ በማለት ነው ብዙ ነው። ኢትዮጵያ ስትገቡ ማለት ነው ሳሙና ይገዛል፣ ብዙ ነገር ይገዛል። ተጠቀሙ። ወላሂ ላዝም በጣም ይሰጣል። ይሄ ሁሉ ኢትዮጵያ ውስጥ ቁጭ ብሎ የሚሰሩ ሰዎች ናቸው። አረብ ሀገር ሳይሆን ቁጭ ብሎ ኢትዮጵያ ውስጥ ካርድ ሞልቶ የሚሰሩ ሰዎች ናቸው። አያችሁ። ሌላ ሀገር ደግሞ ላሳያችሁ። ሌላ ሀገር ደግሞ አያችሁ። ሌላ ሀገር ደግሞ የተለያየ ሀገር ነው። ሳውዲ ያሉ ሰው ይሰራሉ። ባህሬን፣ ኳተር በቃ ብዙ ሀገር የሚኖሩ ሰዎች ይሰራሉ። አያችሁ አሁን አያችሁ እንደዚህ ይሰራል። አያችሁ በጣም ይሰራል። ተጠቀሙ ወላሂ ላዚም። እና ይሄ ደግሞ ቦስኩ ማለት ነው። ቀዩ ይሄንም ማለት ነው ስትነኩ ማለት ነው እንደዚህ ይቆጥራል ማለት ነው። ቆጥሮ ዜሮ ላይ ሲንገባ ማለት ነው። ከዛ እንደዚህ ሲነኩ ከዛ ይሄን እንደዚህ ማለት ነው እዚህ ላይ ቀይ ይሆናል ሲያልቅ ማለት ነው። ስትነኩ ማለት ነው ሳንቲም ትወስዳላችሁ። ሳንቲሙ ደግሞ ወደ እንትን ትቀይራላችሁ ወደ ብር ማለት ነው ከሰው ጋራ። እና ተጠቀሙ ወላሂ ተጠቀሙ። በጣም ይከፍላል። አያችሁ ይሄን አሁን ማለት ነው እኔ የሰራው ገንዘብ ማለት ነው ከዚህ በፊት ላወጣው ማለት ነው ገብቼ ላሳያችሁ። አያችሁ ይሄ ማለት ነው ሳንቲም ነው 694 ማለት ነው። ወደ ብር መቀየር እችላለሁ። ይሄ ደግሞ ገንዘብ ነው 100,000 36,864 ገንዘብ ሰርቻለሁ። አሁን ይሄንን ብር ለማውጣት ከፈለኩ ማለት ነው እሱን ነካለሁ ቁጥሩን ማለት ነው። ሲነካ እዚህ ሆኖ ይመጣል ማለት ነው። እኔ ለማውጣት ሳይሆን ላሳያችሁ ብዬ ነው። ከዛን ማለት ነው አያችሁ። ከዛን ይሄንን ነካለሁ ማለት ነው። ከዛ እኔ ማውጣት አልፈለኩም። የኢትዮጵያ ንግድ ባንክ ምን እንዳለ ላሳያችሁ ብዬ ነው። ይሄ ንግድ ባንክ ነው። አያችሁ የኢትዮጵያ ማለት ነው። ቴሌ ብር አለ፣ ንግድ ባንክ አለ፣ አቢሲኒያ ባንክ አለ፣ ሀዋሽ ባንክ አለ። ይሄ ሁሉ ማለት ነው የኢትዮጵያ ነው። አያችሁ ማለት ነው። እና ተጠቀሙ። በጣም አሪፍ ብር ነው፣ ይከፍላል። ተጠቀሙ ወላሂ ማለት ነው። እና እንትን አፕሊኬሽኑ መስራት ከፈለጋችሁ ደግሞ ከስልክ ቁጥሬን አስቀምጣለሁ። በቴሌግራም መጥታችሁ አናግሩኝ እና እኔ እንዴት እንደምትከፍቱ አሳያችኋለሁ። ተጠቀሙ።